ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁ? እንዴት ናችሁ? እና ዛሬ ወግ ብቻ በሚል መጥቻለሁ። በጣም ዘግናኝ ነገር ማለት አንድ ቤተሰብ ውስጥ አንድ አባት ሲሞት ሀዘኑን ሳያንስ አባቴ 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 እያለ መቼና የት እንደተወለደ የማይታወቅ ግድንግድ ልጅ ከች ማለቱ ያኔ ሚስቶቹን አለማየት ነው። አስከሬኑን ሁሉ በጀበና ቢፈነክቱት ደስታቸው ነው። ብዙ ወንዶች ድብቅ ናቸው። በኋላ ነው ጣጣቸው እየተጎተተ የሚመጣው። እና ሰውየው ጨዋ ነበር እኮ 7 ዓመት ተጠናንተው ሁሌ የተጋቡ። በሰፈሩ ትዳር ማንደሳቸው የተባለላቸው የሁለት ልጆች አባት ከስራ ቤት ከቤት ስራ ምን ነው ልጅ ጨመር ብታደርጉ ሀብት አላነሳችሁ ሲባሉ ምንድነው ልጅ ማብዛት ያሉትን በወጉ ማሳደግ ነው ዋናው ሚሉ እና ድንገት ሞቱ። ልክ የቀብሩ ቀን 3 እግዜር ዲኤንኤ ውጤታቸውን በመልካቸው የጻፈባቸው ቁርጥ ሟቹን የመሰሉ ጠብደል ጎርመሶችን አባቴ አባቴ እያሉ ተግተልትለው አልመጡም። ሚስትም ልጆችም ሀዘኑን ረስተው በድንጋጤ ታዛቢ ሆኑ። ይሄ ሁሉ ልጅ እያሉ ወዲያውን ስክሪን ሊወጣ ሲል አዲሶቹ ልጆች አሁንም አይቀበርም ብለው እያለቀሱ እየተናፈጡ ምናምን ከለከሉ። ለምን ተብለው ሲጠየቁ 4 እህቶቻችን ከኋላ እየመጡ ነው እና እንጠብቃቸው ብለው መለሱ። እና ጉድ ከኋላ የሚባለው እንደዚህ ነው። በአሌክስ አብርሃም የተጻፈ ወግ ብቻ። ሰላም ውዶቼ ማህደር ነበርኩኝ እና ለዛሬ ይሄን ይመስላል። ከዛ ደግሞ እርማታችሁን አስቀምጡልኝ። እንደዚህ ማስተካከል ያለበትን አዲስ አንባቢ እንደመሆኔ ብዙ ስህተቶች አሉብኝ። ብዙ ገና እየተለማመድኩኝ ነው ያለሁትና አበረታቱኝ። ከዛ ደግሞ ኮሜንት አስቀምጡልኝ እና አመሰግናለሁኝ። በጣም አመሰግናለሁ። በቀጣይ ደግሞ በትግርኛ እመጣለሁ።